ዛሬ እንዴት ከሃይፋሚ ዶላራችሁን ዊዝድሮ ማድረግ እንደምትችሉ ላሳያችሁ። መጀመሪያ ወደ አፕሊኬሽኑ እንገባለን። ልክ ሲከፍት እንዲህ ኢንተርፌሱ ላይ ከላይ ዊዝድሮል የሚል ኦፕሽን አለ። እሷን እንጫናለን። እሷን ተጭነን ከገባን በኋላ እዚህ ጋር ያሉት ታስኮች አሉ። እዚህ ጋር ለተከታታይ 7 ቀን ከገባችሁ $0.3 ለ30 ቀን ተከታታይ ቀን ከገባችሁ $1 ወር ደግሞ ሌቭላችሁን 30 ካደረሳችሁ $10 ታገኛላችሁ። እኔ ይሄው እንግዲህ በሁለት ነው 3 ቀን ነው እዚህ ደረስኩት። ከዛ ከላይ ዊዝድሮ ምትለዋን እንጫናለን። ዊዝድሮ ምጫነው ከተካን በኋላ USDC ሰሌክት እናደርጋለን። ካንትሪያችን ስለሌለች አዘር ላይ ይሆናል፣ ችግር የለውም። ኔትወርክ ኢቴሪየም ራሱ ይመርጥልናል። ከዛ እኛ ሄደን የምንጠቀመው ኤክስቼንጅ እኔ ከረንትሊ የምንጠቀመው ባይቢት ስለሆነ ባይቢት ላይ እንገባለን። ባይቢት ላይ ዲፖዚት ትለዋን እንጫንና ዲፖዚት ክሪፕቶ እንላለን። ዘን USDC ነው የምንጠቀመው፣ USDT አይደለም። ሰሌክት ቼን ብሎ ሲያስመርጠን ኢቴሪየም ERC20 የሚለውን ነው የምንመርጠው፣ ቼኑ እሱ ስለሆነ። ከዛ በኋላ እሷን ኮፒ አድርገን እንውጣና ወደ ሃይፋሚ እንመለሳለን። ዘን አፍተር እዚች ጋር ኮፒ አድርገናትን ፔስት እናደርጋለን። ኮንፍርም ዊዝድሮዋል እናያለን። ይህንን እርግጠኛ ናቸው ዊዝድሮዋል ለማድረግ እንትኑ እንዳልተሳሳታችሁ ነው የሚጠይቃችሁ። ኮንፍርም ትሉታላችሁ። ከዛ ዊዝድሮዋል ሃዝ ቢን ፕሮሰስ ብሏችሁ ያስገባዋል እንትን ላይ። ከዛ ይሄው እንደምታዩት ከ8-7 ደቂቃ በኋላ በኢሜል ይሄው ባይቢት የገባበትን ልኳል። 3.9 ከትራንዛክሽን ፊ ሲቆረጡበት 3.9 ነው ገብቷል። ይሄ እንዴት አወጣጡ እንደሆነ ነው። አሰራሩ ኦር ደግሞ ሌቭላችሁን እንዴት አፕግሬድ ማድረግ እንደምትችሉ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ሃይፋሚ ብላችሁ ኮሜንት ላይ ጻፉልኝ። ሊንኩን ማግኘት የምትፈልጉ ከሆነ ቴሌግራም ቻናል ላይ አስቀምጬላችኋለሁ። see you on the next video. Peace.